እኔ የተለያዩ ጥያቄዎች ጠይቅሻለሁ። ፐርሰናል ህይወትሽ፣ የግል ላይፍሽ ስለማይመለከተኝ ጥያቄዎች ላይ አላካተትኩኝም። በመቀጠል ደግሞ ተመልካቾች ደግሞ 5 ጥያቄ ተዘጋጅቶላቸዋል። ይቺ አንዷ ገስት ለእነሱ ክፍት ትሆናለች እየገቡ እነሱም የተለያየ እኔ ያልጠየኩት ጥያቄ ካለ እየገቡ ይጠይቁሻል ማለት ነው። ቀላል ጥያቄዎች ናቸው። ለሳርዬ እንኳን የእንግሊዘኛውን ተራ መታረግ እህታችን ናት። ስለዚህ አይከብዳትም። እሺ ሳርዬ፣ ወደ መጀመሪያው ጥያቄ ስገባ እድገትሽ ከእድገትሽ ነው መጀመሪያው። የት ተወልደሽ የት አደግሽ? የት ተማርሽ? እንዴት ነበረ የልጅነት ጊዜሽስ? እሺ አመሰግናለሁ። መሲ ተወልጄ ያደግኩት ደሴ ነው። ከ1 እስከ 8 የተማርኩት ደሴ ትምህርት ቤት ነው። ከ8 ደግሞ እስከ 10 8 አልፌ ወደ 9 ሲሆን ደግሞ አዲስ አበባ አባቴ ጋር ሂጄ እዛ ነው የተማርኩት። ሳርዬ በልጅነቷ ምን አይነት ልጅ ነበረች? እንትን ነው በጣም ቆንጆ፣ በጣም የምታምር፣ በጣም ትሁት ቆንጆዬ ልጅ፣ በቃ ትሁት። እንደዛ ነው። የልጅነት ጊዜሽንስ እንዴት ነው? ከልጆች ጋር በመጫወት ወይስ ደግሞ የቤት ልጅ? አሁን አንዳንድ ሰው በቃ ምንም ውጭውንም ሳያውቅ ቤት ታጥሮ ያደጋል እና እንደኔ አይነቱ ደግሞ እኔ ሳብድ በቃ ሲመሽ ነው ወደ ቤት የምገባው። እንዴት ነበር ያንቺስ? ኧረ እንደዛ አይደለም። እኛ እያደግኩበት ሰፈር በጣም ሰፊ ስለነበረ ታውቂያለሽ፣ የቀበሌ ቤት እንደዚህ በዚህም በዛም ምናምን ስለነበረ እንደዛ ስለነበረ በእንትን ነው ያደግኩት፣ በሰፈር ደስ የሚል ነው እና እንደዚህ መከለል ምናምን የለም። እውነት ለመናገር የአያት ልጅም ስለነበርኩኝ በጣም ቅልጥ ያልኩ ነበርኩ። ከሰው ጋር ነው ያደግኩት። አይ ደስ የሚል የልጅነት ጊዜ ነው ያሳለፍሽው። እሺ ሳርዬ፣ ከቲክቶክ በፊት በሌላ አፕሊኬሽን በሌላ ትታወቅ ነበር? ለምሳሌ በፌስቡክ፣ በኢንስታግራም፣ በምን? ፌስቡክ ተጠቃሚ ነበርኩ። ፌስቡክ እጠቀም ነበር። ብዙ ተከታዮች ነበሩሽ በፌስቡክም? አዎ፣ ኧረ ደስ የሚል ነገር ነበረ። የዛኔ እንግዲህ በጣም ቃና እንደተጀመረ አካባቢ ነበረ። ደስ የሚል እንትን ነበረው። ፌስቡክ ጓደኞችም ነበሩ። በጣም ደስ የሚል ፕሮግራም ነበረው ፌስቡክ እና ከዩቲዩብ የተወሰነ ጊዜ ከፍቼ ብዙም አልተጠቀምኩበትም። ከዛ ዘጋሁት። ከዛ ውጭ ተጠቅሜ አላውቅም። ሌላ አፕሊኬሽን አላውቅም። እሺ ሳርዬ፣ እንዴት ነው ወደ ቲክቶክ አለሙ ወደዚህ ማህበረሰብ በምን አጋጣሚ ተቀላቀልሽ? እንዴት ቲክቶክ ኖረሽ? ቲክቶክ የኖረኝ ያው አዲስ እንደመጣ አፑ ሰው ቤት ስሰራ ስለነበረ በአጋጣሚ የአክስቴ ልጅ ሞባይል የምትባል እዚህ ነበረች። እሷ ቲክቶክ የሚባል አፕ ተከፍቷል፣ እኔና አንቺ እንወዳደር ምናምን ብላ ጭፈራ ምናምን ጀመርን። የመጀመሪያ ጊዜ ጭፈራ ነው የጀመርነው። ከዛ ማን ነው እስኪ የሚበልጠው በሚለው ነበረ የጀመርነው። እግዚአብሔር ወደደና ፈቀደ እና እኔ ለዚህ ደረጃ ደረስኩኝ። ስጀምር ዝም ብዬ በጭፈራ ነበር፣ እንደዚህ ዝም ብሎ መዳነስ ምናምን ነበር። እሺ ሳርዬ፣ የሁሉ ፎሎወርስ ይኖረኛል ብለሽ አስበሽ ታውቂ ነበር? አሁን በጣም ብዙ ተከታይ አላቸው ከሚባሉ ቲክታከሮች ከፌመሶች መሀል አንዷ ነሽ። የሁሉ ተከታይ ይኖረኛል ብለሽ አስበሽ ነበር? እንደው እንዳጀማመርሽ? እንደውም በጣም ነው የሚገርመው። ተከታዩ ሳይሆን እንደዚህ መልካም ስራ ሰራለሁ ብዬ ገምቼም አስቤም አላውቅም። የምርም የመጀመሪያ ቪዲዮሽን ታስታውሻለሽ? አዎ፣ የመጀመሪያ ለቀቅሻት? በጣም ብዙ ፌመስ ልጆች ነበሩ፣ ከኛ በፊት የነበሩ ልጆች ነበሩ እና ጃን አውቀዋለሁ፣ ቁጥርጥር እንትን ፀጉሩ ድሬዱ እኔም አውቀዋለሁ እና ከሱ የሆነ የወሎ ሙዚቃ ሰርቶ በዛ የመጀመሪያ ጊዜ የሰራሁት እሱም ነበረ። እሱ ጋር በጣም ቲም ነበርን፣ በጣም ብዙ ነገር እንትን ነበረ። በጣም አሪፍ ነበረ። ከዛ ፀጉሬ ቁርጥ የተወሰነ ጊዜ ነው እንጂ ፍሪዝ የነበረው፣ ከዛ ቁርጥ ሆነ። እንደዚህ እንደ ወንድ ፓንክ ነበረ። በነገራችን ላይ እኔ ማስታወስሽ በሱ ነው፣ በሱ ፀጉርሽ በፍሪዙ ነው፣ በፓንክ እዚሽ ጋር ብቻ። አይ ዛሬ እኔ በኮሮና ሰዓት ነው የጀመርኩት እና ያኔ ነው ማቅሽ፣ ያኔ ነው መልካም ስራዎች ስትሰሪ ማቅሽ የነበረው። በጣም ያደጉ ጊዜ ያለሽ ጊዜ ነበረ። እንደሽም ነበረ፣ ጃም ነበረ፣
ከዘለቀ ጋር በጣም ብዙ ነገር ነው ያሳልፍ ነው። የምሬን ነው የምልሽ። ደስ ይል ነበረ። እንዴት ነበረ? በጣም ያምር ነበረ። እንደዚህ እንትን የለም እና የአክስቴ ልጅ እንግዲህ እኔ እና እሷ ነበርን ቲክቶክ ስንጀምር ጊፍት እየሰጠችን የተወዳደርነው። እኔ አሸንፌያት ወጣሁት ያለሽ እሺ ቲክቶክ ላይ የማትረሹ ገጠመኝ የሚያዝናና ወይ ደግሞ የሚያሳዝን የገጠመሽ ነገር አለ? ያው ረዘም ላለ ዓመታት ስለተጠቀምሽ ቲክቶክ ላይ እንደው የገጠመሽ ነገር ካለ? የሚያዝናናም ይሆናል። የሚያዝናናው እንደው ቢሆን ይሻለናል የምታስታውሹ ካለ። ከሌለ ግን የሚያዝናናው ያው እንግዲህ የምታየው ነገር ደስ ይላል። በራሴ በጣም እዝናናለሁ። በራሴ የተናገርኩት ነገር ምናምን ነገር በተለይ ረጁ ጋር አሁን የምናረጋቸው ነገሮች እንግሊዝኛ ምናምን ዲስከስ ስናረግ ማስታወቂያ ራሴን ስሰራ ሳዩ ተመልሼ በጣም ነው የምስቀው በራሴ። የሚያሳዝነኝ ነገር ደግሞ በቃ በጣም ብዙ ልጆች በእንደዚህ አይነት ህይወት ተጠምደው ሳይ ያው ታውቂያለሽ፣ ስደት ወተሽ በሰላም እመለሳለሁ ብለሽ በብዙ መንገዶች ተመልሰሽ ሳይ በጣም አዝናለሁ። እውነት አዝናለሁ ከልቤ። በቃ ሁል ጊዜ የማዝንባቸው ቀናቶች እነዚህ አይቻቸው ሳይሳኩ የቀሩ ነገሮች ያሳዝኑኛል። ልጆቹን ሳይ ያሳዝኑኛል። መርዳት ሳልችል ሲቀር ያሳዝኑኛል። ከዛ ውጭ በራሴ ግን እዝናናለሁ። ከት ብዬ ነው የምስቀው ተመልሼ ሳየው ቪዲዮ። እሺ ቲክቶክ ላይ አሁን በጣም ብዙ ቲክቶከሮች አሉ፣ በጣም በተለያየ መንገድ እውቅናን ያገኙና ሳርዬን ቲክቶክ ላይ በጣም የሚያዝናናት በጣም ፈታ የሚያደርጋት ቲክቶከር ማለት ፈታ የሚያዝናናኝ ሚኪ ፊት አውራሪ ሚኪ ድምቀት ሚኪ ያዝናናሻል፣ ፈታ ያደርግሻል በጣም ታውቂያለሽ። እንዲህ ነው በቃ ሚኪ። እኔ የእውነት የምስቀው ሚኪ ጋር ሰው ነው ብልሽ ታምኔልሽ። በጣም ነው የምወደው፣ በጣምም ነው የሚያስቀኝ። እንደ እንትን ከሴት ደግሞ ቤታዩ በጣም ነው የምወደው። እሺ ሳርዬ ማዳም ቤት ሰርታለች? አዎ በደንብ ግጥም አድርጌ ሰርቻለሁ። እሺ ሳርዬ ከአገር ቤት እንደመጣች ማዳም ቤት ስትገባ በቋንቋ ምክንያት እንደው የገጠመሽ ነገር ካለ፣ ምናልባት አሁን ወደ አረብ ሀገር ሊመጡ የሚያስቡ እህቶች ስላሉ እንደው በቋንቋ ምክንያት የገጠመሽ ነገር ካለ? አዲስ ነው ያው ከሀገር ስንቀይር እንግዲህ ቋንቋ አዲስ ነው የሚሆነው ለኛ። ማስታጠቢያ አምጪ እያለችሽ ጭልፋ ልትወስጂ ትችያለሽ። ሲኒ አቅብኝ እያለችሽ ካልሲ ልትወስጂ ትችያለሽ። ስለዚህ እንደው በቋንቋ ምክንያት የገጠመሽ ነገር ካለ? በቋንቋ ብዙም የለም። ስመጣ ሰራተኛ አብሮ ስለነበረ ይህን ያህል እንትንም አላለኝ። ግን ወደዚህ ሀገር ስመጣ መሲሻ ይሄ ክሎሬክስ የሚባሉ ነገሮች፣ ዲቶል የሚባሉ ነገሮች በጣም ሽታ ነበራቸው። በጣም ልብ ያቅለሸልሹ ነበረ። ምኑም አይጥመኝም። ምኑም ደስ የማይሉ ነገሮች ነበሩ። በቃ ልበላ እንትን አይለኝም። በዛ ላይ በጣም አለቅስ ነበር። ብቸኝነቱ በሳህን ስትሆኝ ስትበይ ለአንቺም ለብቻሽ ነው፣ የሆነ ሰውም ለብቻው ነው፣ ሰራተኛ ልጅቷም ለብቻ ነው። በጣም ነበር የሚያስለቅሰኝ ብቻዬን መብላቴ። ከዛ ውጭ እንደዚህ በቋንቋ ይሄን ያህል ሌላም ልጅ ስለነበረች ብዙም እንትን የሚያልኩበት ነገር አልነበረኝም። እውነት ለመናገር ግን ይሄ ዲቶል ክሎሬክስ ምናምን የምትዩ ሽታ በስማም አይለመድም፣ የምር አይለመድም። እሺ ይህንን ጥያቄ ትንሽ ረዘም ስለሚል አንብብልሽ። ልጆቻቸውን ኢትዮጵያ ጥለው ለተሻለ ለውጥ የሚመጡ እናቶች የምትዩ ነገር ካለ? ያው አንቺም ልጅሽን ትተሽ ለተሻለ ለውጥ ለተሻለ ነገር ስለወጣሽ ከሀገር እስኪ የምትያቸው፣ አሁን ደግሞ ልጅም ጥለው በችግርም በአንዳንድ ነገር ምክንያት ልጅ ለማሳደግ ብለው ሊወጡ ያሰቡ፣ አሁንም ቅርብ ጊዜ ልጆቻቸውን ጥለው ይወጡ ስላሉ እንደው የሚያበረታ የሚያጠነክር ነገር እንደው ለእህቶቻችን የምትዩ ነገር ካለሽ? ጎበዝ ናቸው፣ በጣም ጎበዝ ናቸው።
ለልጅሽ ስትይ ማትከፍሊ ዋጋ የለም። ጠንካሮች ናቸው። በጣምም ሊደነቁ የሚገባ እናቶች ናቸው። ክብርም ይገባቸዋል። ምክንያቱም አንድ እናት ከሌላ አገር ወደ ሌላ ሰፈር ስትይዥ እንኳ በጣም ይከብዳል። አገር ለቀሽ መተሽ እዚህ በብዙ መንገድ አልፈሽ ልጅሽን እንደዚህ ሰፖርት ማድረግ ከቻልሽ ጀግና ነሽ። ከዚህ በላይ ምንም የምላቸው ነገር አይኖረኝም። ምክንያቱም እናት ለልጇ ብዙ ዋጋ ትከፍላለች። ግን በተለይ ከሀገር ወተሽ መተሽ እዚህ ደርሰሽ 2 ዓመት 3 ዓመት ናፍቆቱን ችለሹ በጣም ጀግና ናቸው። ያልተነገረላቸው ናቸው። ከእናትም እናት ናቸው። በቃ የኢትዮጵያ እናቶች እናት ናቸው። ግን ስደት ላይ ያለው እናት ደግሞ ይለያል። ትክክል። ጀግና ናቸው። ለተሻለ ለውጥ፣ ለተሻለ ለልጆቻቸው የተሻለ ነገር ፍለጋ ነጋቸውን ለማሳመር እንዳልሽው ያንን ነገር መስዋዕት የሚከፍሉ ጀግኖች ናቸው። እኔም እዚህ ላይ እግዚአብሔርን ሳላበረታቸው ሳላደንቃቸው ማለት ስለማልፈልግ ነው። በቃ የሚከፈል መስዋዕት እየከፈሉ ያሉ እህቶች ናቸው እና በርቱ፣ ጠንክሩ፣ አይዟችሁ ለማለት ፈልጋለሁ። እኔም እዚህ ላይ ወደ ቀጣዩ ጥያቄ ስገባ ሳርዬ፣ ኤርሚ ሀበሻ በምን አጋጣሚ ስራ ልትጀምሪ ቻልሽ? እንዴት ነበረ አጋጣሚው? ኤርሚ ሀበሻ እኔ በወንድሜ ሀዘን ምክንያት ለረዥም ጊዜ ከቤት አልወጣውም ነበረ። ከሰው ቤት ከወጣው በኋላ ያው ለራሴ ብቻዬን ችዬ መኖር ከጀመርኩ በኋላ እንደ ሂጃዛቢ ልጆች ይዤ አብሬ እየኖርኩ ነበር። ከዛ አጋጣሚ ያው የወንድሜ ሀዘን በጣም በርትቶብኝ ስለነበረ ከቤት ሳልወጣ ለብዙ ጊዜ ከርሜ እዛኛ ሰፈር ልብስ ሱቅ አገኘሁኝ። ከዛ እሱ ጋር እየሰራው እያለ ሳምቲንግ እኔ በምፖስታቸው ነገሮች ብዙም ደስተኛ አልነበረ መሰለኝ ሰውየው። ተጣላና ከሱ ወጥቼ አንድ ቀን አላደርኩኝም። ማታ ተጣልቼ ጠዋት ላይ ሀዊ ደወለችልኝ። በዚህ አጋጣሚ በጣም ባለውለታዬ ናት፣ አመሰግናታለሁ። ከዛ ለአንቺ ጥሩ ነው እና መውጣትም አለብሽ መስራት አለብሽ ምናምን ብለው የሚያበረታችሁ ነበሩ። ግን መሲ ለረጅም ጊዜ ቤት ዘግቼ ተቀምጫለሁ። በነገራችን ላይ ወደኋላ መመለስ ስለማልፈልግ ነው እንጂ በጣም ሀዘኔ ከባድ ነበረ። እስቲል አሁንም ሀዘኔ ከባድ ነው እና መውጣት ስለነበረብኝ ሀዊ ኤርሚ እዚህ እንትን ስለከፈተ እዚህ ነይ ቶሎ ከኛ ጋር ተቀጠሪ ምናምን ስትለኝ እንደሆነ ሀበሻ ጋር ብዙም እንትን አይደለሁም ምናምን ነገር ስላት ነው ችግር የለም አለች። አመጣች። መጣው ስመጣ የሚገርም ሺህ ሰፈር አሁን በጣም እንትን ሆኗል። በጣም ሰፈር ሆኗል። ምንም አልነበረም። ከዛ ሳየው ገና አዲስ ነው ሰፈሩ። ኤርሚም አዲስ ነው ግን አስተካክሎ መስራት አልጀመረም። ከዛ እንዴት በቃ ሳስበው እንዴት ብዬ ነው ካጅማን ሻርጃ እንዴት ልመላለስ እችላለሁኝ? እንዴትስ ነው ደሞዙ የሚሆነው ምናምን ብዬ ስነጋገር አይ ችግር የለም እኔ ማመላለሻውን ራሴ እችላለሁኝ፣ እንደዚህ ሀዊም አለች አለ። እኔ ኦንላይን ሽጭ አላውቅም ምናምን ስለ ያስለምድሻለሁ አለች። በነገራችን ያው የኦንላይን ሽያጭ የመጀመሪያ ሀዊ ናት። በፍቅር ዲዛይን ትሰራ ነበር። በጣም ጎበዝ ናት፣ ስማርት ልጅ ናት ባይዘው እና ባሻሻጧ ጎበዝ ናት፣ ትችላለች። እዛ አስለምድሻለሁ አለች። እሺ እና እንትን ትሉኛላችሁ አልኳት። አዎ። ከዛ ሳየውም ገና አዲስ ስለነበረ በቃ እሺ 1 ወር 2 ወር ስላና ምናምን ብዬ እንደዚህ 2 ወር ነው ያልኳት። አዎ 2 ወር ሰጥሽ ችግር የለም ምናምን አለችኝ። እሺ አልኩኝ። ከዛ ጀመርኩኝ። በጣም ታበረታታኝ ነበር። እንደነገርኩሽ ኦንላይን ስራ አላውቅም። የመጀመሪያ ቀን ስመጣ ያው ከወንድሜ ሞት ብዙም ስላላገገምኩኝ ጥቁር ለብሼ ምናምን ነበር የመጣሁት። አበረታታችኝ፣ አጽናናችኝ። እንግዲህ እግዚአብሔር የፈቀደው ሆነና እሷ የራሷን ስትከፍት እኔ ደግሞ ኤርሚ ጋር እንግዲህ ወደ 3 ዓመት ስቲል እስካሁን ድረስ እየሰራው ነው። ቀጠልኩ ማለት ነው እና ኤርሚ ጋር የተገናኘ ነው በዚህ አጋጣሚ ነው። ሀዊ ናት። በዚህ አጋጣሚ በጣም አመሰግናለሁ። እጅግ በጣም ባለውለታዬ ናት። ምክንያቱም ከዛ ነገር አውጥታ እዚህ አድርሳ ኤርሚ በጣም መልካም ሰው እና ጥሩ ሰው ስለሆነ የእሱንም ሰርቼ እኔንም ለዚህ አብቅቶኛል ማለት ነው። ያው የዋሉልሽን ሰዎች ማመስገን ግድ ይልሻል፣ መርሳትም የለብሽ። ትክክል፣ እውነት ነው። አዎ እንዳልሽው ሀዊ እንግዲህ የምናደንቃት ብርቱ እህታችን ናት። እሷም እንግዲህ ባለችበት
ፈጣሪ ጠብቃት። ሱቋም ደግሞ ከዚህ በላይ ብራንች ከፍቶ ለማየት ያብቃል። ሳርዬ ቅድም እንደነገርኩሽ እንግዲህ ቲክቶክ ላይ ረዘም ላለ ዓመታት ነው ማቅሽ፣ በእርዳታው ነው ማቅሽ። ሳርዬ እንዴት ወደ እርዳታው ልትገባ ቻለች? ያው ቲክቶክ ስንጀምር እንደነገርኩሽ እኔ ከአክስቴ ልጅ ጋር ዝም ብለን ለመዳነስ ምናምን ነበረ። ከዛ ቲክቶክ ላይ እንደዚህ እያልን ስንል ማንን አገኘው? እነጃን አገኘን፣ እነ እንደሽን አገኘን፣ አይመኒታ፣ አቡ አሚራ፣ መሲ ነብሷን የማረው የሞተችው መሲን፣ እንደነዚህ አይነት ሰዎች በጣም ብዙ የሚሳተፍ የነበረው ሳውዲ ላይ ነበረ፣ በጣም ብዙ። ከዛ እነሱን ሳገኝ ከነሱ ጋር ፒስ ሆነን መጨረሻ ላይ እንግዲህ ሰው መርዳት ካለብሽ ሰፖርት ማድረግ ካለብሽ በምን አይነት መንገድ ነው የሚለውን ነገር እኔ ሀሳብ አመጣሁኝ ለእንደሽ እና እንደሽን በጣም ጥሩ ልጅ ነው፣ መልካም ልጅ ነው፣ ዘለቀ ነው በስሙ እና አስታውሳችኋለሁ። አብራችሁ ራሱ ብዙ ዲዩት እየተደራረጋችሁ የመልስ ምቱን ለቪዲዮ ትሰራራላችሁ። በጣም ቤስት ነን፣ በጣም ወዳጆች ነን። በጣም ስለነበረ ከዛ እንዴት ነው ምናምን ስንል ለምንድን ነው በዚህ ነገር የማንሰራው ብለን ምን ጀመርን መሰልሽ? ሰው ማፈላለግ ጀመርን። ሰው ማፈላለግ ጀመርን። እናድርግ ሲባል ሰው እንርዳ። እንደሽ ግን የት ነው አለን። በዚህ አጋጣሚ እንደሽ አለ ኢትዮጵያ ጥበብ እየሰራ የራሱን እንደሽ የባህል ልብስ ከፍቷል። ያው አንዳንድ ጊዜ የሆነ ስለምንረሳ ነው እንጂ ሁሉም አሉ። ባይዘወይ ምንድነው የምናደርገው ምናምን ሲባል ለምን አናግዛቸውም ተባለ። እንዲህ ነው ማገዝ ምናምን ነገር ሲሉ አሁን ሰው ማፋለግ ጀምረናል። ቀጣይ ደግሞ ሰው መርዳት ምናምን ስንል ኦኬ እንዴት ነው በዚህ ፕላትፎርም መርዳት ይቻላል ነው። ኦኬ ያው ግሩፕ ፈጠርን። ሰው ለመርዳት ሰው መሆን ብቻ በቂ ነው የሚል መጀመሪያ እንትን ላይ ክሬት አደረግን። ቴሌግራም ላይ በጣም ብዙ ልጆች አሉ ያስታውሳሉ። ስቲል እስካሁን እኔም አስታውሳለሁ። ሎጎውን እንኳን ኢቨን አስታውሰዋለሁ። ፕሮፋይል ፒክቸራችሁ በደንብ ነው ማስታውሰው። በጣም የሳውዲ ልጆች ያግዙ ነበረ። በጣም ያግዙ ነበረ። በጣምም ጎበዝ ነበሩ። በጣምም ጨዋ ነበሩ። የምሬን ነው የምልሽ። ስድብ አልነበረም ምናምን አልነበረም። የመጀመሪያው ታይም ከዛ ማገዝ ስንጀምር ቤት ለቤት ነበረ የምንሄደው። መሲሻ ቤት ለቤት እየሄድን እየተቀበልን ምናምን ነው። ከዛ ሰው ለመርዳት ሰው መሆን ብቻ በቂ ነው የሚለው ግሩፕ ዱባይ ላይ ተገናኘን። ቲሸርት አሰርተን ሹራብ ምናምን ነገር ኬክ ቆረስን። የበለጠ እየሰራን ነበረ። እንግዲህ ወሎን እስከ መርዳት ደረጃ የደረስኩት አንዱ በዚህ ፕላትፎርም ነበረ። አዎ በጣም ብዙ ልጆች ያስታውሳሉ። እና ዱባይ እንደውም ሰው የለም ወይ እስከሚባል ነበረ። ሳውዲ ነበር የሚረዳው። ሰው ለመርዳት ሰው መሆን ብቻ በቂ ነው የሚለውን ግሩፕ ከፍተን በደንብ እየተንቀሳቀስን እያለን ኤምባሲ ሚደን እውቅና እንዲሰጠን ምናምን እያደረግን እያለን መጨረሻ ላይ ያው እንግዲህ የሀገራችን እንትን ጦርነት መጣና ብዙ ሰው በዛ መንገድ አለ ኖ አይ ዶንት ዋንት በዛ መንገድ ችግር ስለነበረ ከዛ ዘረኝነቱም ብሔርተኝነቱም ምንም ተስፋፋ። እኔም ነበርኩኝ ከካታር። በጣም ብዙ ሰዎች ነበሩ። በጣም ብዙ እንትን ነበራቸው፣ አባልም ነበራቸው እና ብዙዎቹ ኮማቾች ራሱ ይህን ፕሮፋይል አድርገው ይጠቀሙ ነበር አባል ስለነበሩ በጊዜው። እና በጣም ብዙ ሰዎች አሳክመዋል፣ ብዙ ሰዎች ረድተዋል። ሰው ለመርዳት ሰው መሆን በቂ ነው የሚል ሎጎ እንኳን ኢቨን አስታውሰዋለሁ። ፕሮፋይል ፒክቸራቸው ያደረጉት። ሳርዬ ተመልሰሻል? ሜቢ ቢዚ ከሆንሽ እኮ የነጋዴ ነገር ቤተሰብ ወይ ለሳሪ ሰዓቱን ገፋ ማድረግ ነበረብኝ ቤቷ ስትሄድ አይደል? ይቅርታ ከስተመር ያው አረ ችግር የለም እናቴ፣ ስራ ፈርስት። ኦሆ እችን እንግሊዘኛማ የሆነ ትይልናለሽ እኮ ታውቂያለሽ። እሺ ሳርዬ፣ ይሄ ጥያቄ ደግሞ ስደት ላይ በህይወታቸው ተስፋ ቆርጠው የተቀመጡ እህቶች ወይም ወንድሞች ሊኖሩ ይችላሉ። ብዙ ነገር ሞክረው አልሳካ ሲላቸው እና ያው ምን ሰማው ነው ራሳቸውንም እስከ ማጥፋት ደረጃ የደረሱ ብዙ ሰዎች አሉ። እና እንደው ለእነዚህ አይነት ሰዎች የምትያቸው ነገር ካለ? አሁን በተለይ አሁን ስደቱ ላይ ሀሪፍ ነው። ስፔሻሊ ወደ ቲክቶክ ሰው መጥቶ ተቀላቅሎ ከብዙ መንገዶች ወጥቶ
ለዚህ ደግሞ ትልቁን ቫልዩም የምትይዘው እንግዲህ ሀቡ ነች። ሀቢባ በብዙ መንገዶች ልጆቹን ሰብስባ ይዛ ሞር ብዙ ነገሮች እየለወጠች ያለች ሰው ነች እና እንደ ድሮ አይደለም። ተስፋ የምንቆርጥበት ጊዜ አይደለም። ስሙን ብንል የምንሰማበት ነው። የሆነ ነገር አድርጉልን ብንል የምንደረግበት ነው። እርዱ ብንል የምንረዳበት ነው። ተያዝኩ ቢባል እንደዚህ አይነት ብታደርጉ እያለን ኢንፎርሜሽን የምንሰጥበት ጊዜ ስለሆነ የምን ተስፋ መቁረጥ? አንድ ሰው ተስፋ ከቆረጠ ፈጣሪ የለም ብሎ አመነ ማለት ነው። ስለዚህ ማንኛውም ሰው ተስፋ መቁረጥ የለበትም። ተስፋ በእግዚአብሔር ነው። ሁል ጊዜም ቢሆን እኛ ተስፋ ሲኖረን አድገን አብበን መታየት እንችላለን። ሁላችንም ብዙ መከራና ስቃይ ከፍለን ነው እዚህ ጋር የደረስነው እንጂ ማንም አልጋ ባልጋ የሆነለት ሰው የለም። ነገር ግን ከትናንት ዛሬ ይሻላል። መሲ ቲክቶክ አሪፍ ነው። ለጥሩ ለሰራበት በጎ ለሰራበት አሪፍ ነው። እኔ ቲክቶክን በጣም ነው የምወደው፣ በጣምም ነው የምወደው። ምክንያቱም ብዙ ነገር አግኝቼበታለሁ። ብዙ ልጆች የሚገርሙ ሳርዬ፣ በጣም ይቅርታ አቋረጥኩሽ እንጂ ቀጣዩ ጥያቄ እሱ ነበረ። ቲክቶክ በመጠቀምሽ ያገኘሻቸውና እንደው ይሄን ቲክቶክ በመጠቀም ይሄን ነገር አጥቻለሁ የምትይው አያይዘሽ መልሹ፣ በዛው ሂጂበት በቃ። ስለዚህ እኛ የምናየው መጥፎውን ስለሆነ ነው እንጂ ደግ ደጉን ብናይኖረው ቲክቶክ በጣም ሀሪፍ ፕላትፎርም ነው። ስለዚህ ተስፋ መቁረጥ የሚባል የለም። ልንቆርጥም አንቺ ተስፋ ከቆረጥንም በቃ ከተመ እግዚአብሔር የለም እንደማለት ነው። ሁሉም ሰው ቢሆን ነገ ሌላ ቀን እንደሆነ ማሰብ መቻል አለበትም ደሞም ነው። እና እንደዚህ አይነት ነገር የሚያደርጉ ልጆች ከዚህ ድርጊታቸው መታቀብ አለባቸው። ሁሉም በሃይማኖቱ መጸለይና መስገድ አለበት። አንዳንድ ጊዜ ብዙ ነገሮች ስሜታችን ላይ ሊጉላላብን ይችላል፣ ግን የማንችለው ነገር የለም። ሁሉም ይቻላል። ከትናንት ከዛሬ ነገ ይሻላል፣ ከነገ ደግሞ ከነገ ወዲያ ይሻላል። ያልፋል። የማያልፍ ነገር የለም። በጣም አሪፍ ነገር ነው የነገርሽን ሳርዬ። የእውነት ያው እንዳልሽው አንድ ሰውን እንኳን ይህን ምክር ሰምቶ ከተቀየረበት አሪፍ ነገር ነው ያልሽን። እናመሰግናለን ሳርዬ። ወደ ቀጣይ ጥያቄያችን ስንሄድ ደግሞ ቲክቶክ ላይ በጣም ብዙ ሰው ከሚወዳቸው ሰዎች መሀል አንዷ አንቺ ነሽ ሳርዬ። በጣም ከሚያከብሯቸው ሰዎች መሀል አንዷ አንቺ ነሽ። ይሄ ክብር ይሄ ፍቅር እንዴት ሊመጣ ቻለ? እግዚአብሔር ጸጋን ይሰጣል። እሱ ሁላችንም ሲፈጥር የራሱ የሆነ ጸጋ ሰጥቶ ነው የፈጠረን። ኔቨር ኤቨር ላንቺ እኔ እንትን ልሆን አልችልም፣ የአንቺን ጸጋ ልወስድ አልችልም፣ የኔንም ጸጋ ልትወስጃችም። ስለዚህ እግዚአብሔር በሰጠው ጸጋ ነው ሁሉም ሰው የተጻፈለት አለ። ስለዚህ እኔም ደግሞ እግዚአብሔር የጻፈልኝ ነው። እኔ ስላደረኩ ስለሰጠው ምን ስላልኩ ሳይሆን እግዚአብሔር በራሱ አዘጋጅቶ አመቻችቶ ለዚህ ነገር ነው ብሎ ስላስቀመጠኝ እና በዚህ በመሆኑ ደስተኛ ነኝ። ቅድም ደግሞ ያልመለስኩልሽ ይመስለኛል። ቲክቶክ ተጠቅመሽ ምን አገኘሽ የምትይው ነገር አልመለስኩም ይመስለኛል። ቲክቶክ አሪፍ ነው፣ በጣም ጥሩ ነው፣ በጣም ደስ ይላል። ስረዳበት በጣም ደስተኛ ነኝ። እኔ አንድም ቀን አንድም ደቂቃ ቲክቶክን በአግባብ አልተጠቀምኩም ብዬ የማምን ሴት አይደለም። ምክንያቱም በአግባቡ በስነስርዓቱ ተጠቅሜ አልፌበታለሁ። ስለዚህ እኔ ቲክቶክን ወደዋለሁ። እሺ ሳርዬ፣ እኔ እናት ቀጣዩ ጥያቄ ምንድነው? ሳርዬ ቲክቶክንና ኖርማል የራሷን ላይፏ እንዴት ነው ባላንስ አድርጋ እየኖረች ያለችው? ምናልባት ለሌላው ሊያስተምር ከቻለ። ያው አብዛኞቻችን ቲክቶክ ትንሽ ጊዜውን ገደብ ካላደረግንለት ትንሽ በጣም አዲክትድ የሚያደርግ ነው፣ ሱስ የሚያስይዝ አፕሊኬሽን ነው እና ከሌሎቹ በተለየ እንዴት አድርገሽ ነው እስቲ ባላንስ የምታደርጊው? ሀኒዬ እኔ እናት በጣም አመሰግናለሁ። ቅድም ሰብስክራይብ አድርገሽኝ ያው ሳሪ እንዳለ አቋረጥ ብዬ ነው። ቴንኪው። እሺ እናቴ። እሺ ሳሪዬ፣ ቲክቶክ እና ቤት አመራር ያው እኔ የምሰራውም ስራ ቲክቶክ ነው፣ ስራዬም ነው። ከህይወቴም ጋርም ደግሞ ይህን ያህል እንትን ምን የለም። እኔ ላይቭ ላይ ሰውን ብቻ ነው የምናደደውም የምሰክረውም የማብደውም። በቃ ከላይቭ ከወጣው ሌላ ሰው ነኝ። አሁን እንደዚህ እዚህ ጋር ገብቶሻል። በጣም ተናድጄ አግሬሲቭ ሁኜ ምናምን ታይኘች። ከላይቭ ከወጣው በቃ ረሳሁኝ። በቃ አለቀ። በቃ ምንም ነገር ቢሆን ትዝ አይለኝም።
ከዛ ውጭ ግን እዚህ ጋር እስካለው ድረስ ልናደድ ምናምን እንችላለሁ። ቤቴን በጣም እወዳለሁ። ቤቴን አክባሪ ነኝ። ምክንያቱም ሴት ልጅ ግዴታ ቤቷን መውደድ አለባት፣ ቤቷን ማክበር አለባት። ጥሩ ሚስት ነኝ፣ ጥሩም እናት ነኝ እና ቲክቶክ አያጋጭብኝም። አረ እንደውም አያጋጭም፣ እንደውም ጥሩ ነው። ባላንስ አድርገሽ እየሄድሽ ነው። እሺ ሳርዬ አይበለውና እንደው አሁንስ አይበለው ልንል ነው እኮ በቃ ለቲክቶክ ቢዘጋ በምንድን ነው ሳርዬን የምናገኛት? እንደው አይበለውና ሳራ ባልትና ኤርሚያ በሻ ጋይስ አጅማን ኮይት ስትሬት ነው የሚያቱ ሌላ አፕሊኬሽንስ በምን እናገኛታለን? እንደው ቲክቶክ ቢዘጋ የሁሉ ተከታዮች የት ነው የምናገኝሽ? እኔ እንጃ። ሌላ አፕሊኬሽን ተጠቃሚ አይደለሁም፣ አልጠቀምም። ለመጠቀም እሞክራለሁ። ሞክሪ ሳርዬ፣ ዩቲዩብንም ኢንስታግራም። ምክንያቱም አንድ አፕሊኬሽን ብቻ እንትን ማለት ትንሽ እንዳልኩሽ በሆነ አጋጣሚ የሆነ ነገር ቢፈጠር የት ልናገኝሽ ነው? ስለዚህ ወይ ኢንስታ ወይ ዩቲዩብ ከፍተሽ እንድናገኝሽ እንፈልጋለን። ይሄ የእኔ ብቻ ሳይሆን የአብዛኛው ማህበረሰብ ድምፅ ነው ወክዬ የመጣው ሳርዬ። አመሰግናለሁ። መስሻ እንግዲህ ዩቲዩብ ከፍታለሁ፣ ችግር የለም። ክፈቺ። ያው ትክክል እያሉ ነው፣ ሀሳቤን ደግፈውታል። እሺ ውዶቼ ታብታብ እያደረጋችሁ እኔ ግንባሬን እያላችሁ ታብታብ አድርጉ። ወደ ቀጣዩ ጥያቄያችን እናልፋለን። ዝና እና እውቅና ይህንን ስም አስጠብቆ ወደፊት ለመሄድ ምን መደረግ አለበት ትያለሽ? አንቺ አሁን ዝነኛ ነሽ፣ በጣም ብዙ ተከታይ ያለሽ። ይህንን ክብርሽን ጠብቆ ወደፊት እንደነበረ ስምሽን አስጠብቆ ለመጓዝ ምን መደረግ አለበት ብለሽ ታስቢያለሽ? ሰውን ማክበር፣ ዝናንም ክብርንም ሁሉንም ለመጠበቅ ትዕቢተኛ አለመሆን፣ ሰውን ማክበር። ዝቅ ስትይ ሰው ከፍ ያደርግሻል በነገራችን ላይ። ስለዚህ ሰውን ካከበርሽ ዝናውም ክብሩም ምኑም እንዳለ ይቀጥላል ማለት ነው። በጣም ደስ የሚል መልስን ይመልሽልን ሳርዬ የኔ እናት። እሺ ወደ ቀጣይ ጥያቄ ሳልፍ እንግዲህ ያው አሁን ላይ ያለው ነባራዊ ሁኔታ አንቺና ረጁ በእንግሊዘኛ ሰውን ፈታ እያደረጋችሁ ነው። ይሄ ነው ምድር ላይ ያለው ነገር እና እስቲ አሁን ለሚመለከተን ማህበረሰብ የሆነች ነገር እንደው በእንግሊዘኛ ብትያቸው እንዲከታተሉን እንደው ብትሰሪ ማስታወቂያ በእንግሊዘኛ። እኔና ረጁ እንግዲህ አንድ ሳንቲም ግልባጭ ነን ጋይስ። ምክንያቱም ያው እዚህ ጋር እውቀት ፈሶ ሞልቶ በብዙ መንገድ ማህበረሰቡን እያገዝን ያለን ሰዎች ነን። ስለዚህ ያው ረጁ ኢዝ ፌመስ ሚ ኦልሶ ፌመስ ኦልድ ፌመስ ኖት ናው ካሚንግ መስዬ አሁን ይህንን ላብራራላቸው የኦልድ መሆናችንን። ረጁ ኤንድ ሚ ፌመስ ቱ ፌመስ በት ረጁ ሲንግል ሚ ማሬጅ ዋይፍ ረጁ ጉድ ሌዲ every day one day coming speak English me and Raju she is my best sister እና ረጁ ምርጥ ልጅ ናት። በጣም ነው የምወዳት፣ በጣም ነው የማከብራት። በጣምም እኔ እንጃ ምን ልበልሽ፣ ምርጥ ሴት ናት እና የሷናን እንግሊዘኛ ኖ ወይ ሀቢብቲ ኖ ወይ ኖ ፕሮብሌም መሲ እንደ እንግሊዘኛ ኖ ፕሮብሌም ሀቢብቲ ጣጣ ደግሞ ይመጣል። በስማ አይ በጣም ነው ፈታ ብታደርጉኝ እና አብራችሁ ከሰራችኋቸው ከተለቀቀ ሪከርድ ውስጥ ራሱ በአንድ በሶስቱ ምናምን ሰርቻለሁ እኔ ባንቺ ድምፅ እና በጣም ነው የምታፍታቱን። ቀጥሉ። ትምህርት ደግሞ እንመዘግባለን፣ እንግሊዘኛ ማስተማር እንጀምራለን ባላችሁት መሰረት ግንባር ቀደም ተመዝጋቢ ተማሪ ለመሆን እኔ ዝግጁ ነኝ። እናንተ ብቻ ትምህርቱን ስጡ። ብዙ መማር የሚፈልግ ይኖራል። ሳልዬ እዚህ ላይ ስሩበት፣ አውሩበት። እንሰራለን። ስፔሻሊ በደንብ እንትን የማይሉ ሰዎች እያመጣን እናስተምራለን። ውዴ አንዳንድ ቀን እኛም አሁን ልክ እንዳንቺ ያረግሽው እንትን ነገር እያደረግን ሀይብዬ አረ እንሰራለሁ። አረ ኖ ፕሮብሌም ሀቢብቲ ፒፕል ኖ ፕሮብሌም ዋን ዴይ ካሚንግ ዋን ገርል
ስፒክ እንግሊሽ ቲቸር ሚ ኤንድ ራጁ ዶወሪ እንዴ ችግር የለም መሲሻ እንዴ ለዚህ ለማህበረሰብ ብለድ ሁሉ እንሰጣለን። ጊቭ ብለድ ዶወሪ ይሄ ጥያቄ ደግሞ ማዳም ቤት ለሚሰሩ እህቶቻችን ከሰው ቤት ስራ ወጥተው እንዴት የራሳቸውን ነገር መጀመር እንደሚችሉ ትንሽ ነገር ብትያቸው። ምክንያቱም አንቺ ማዳም ቤት ነበር የምትሰሪው፣ ከዛ ተቀጥረሽ መስራት ጀመርሽ፣ ከዛ ደግሞ የራስሽን ቢዝነስ ከፍተሻል እና እንደዚህ ማደግ የሚፈልጉ እህቶች በጣም ብዙ ስላሉ እንዴት ነው እስኪ ትንሽ ምክር ቢጤ ጣል ብታረጊ። እድገት የሚመጣው በስቴፕ ነው መሲ። መቸኮል እንደ ነገሮች ተስፋ መቁረጥ ሊኖር አይገባም። በትዕግስት ብዙ ነገር ማድረግ ትችላለሽ። በጣም ብዙ ልጆች እዚህ የምታያቸው ዱባይ በጣም ከተባበሩት ዓለማት ሁሉ አንደኛና በጣም ምርጥ ሀገር ናት። በጣም ምርጥ ሀገር ናት። እዚህ ሀገር ሆነሽ የራስሽ የሆነ ላይሰንስ ኖሮሽ በእንደዚህ አይነት መንገድ መንቀሳቀስ ምን ያክል ቫሊዩም እንዳለው መገመት መቼም ለማንኛውም ሰው አያቅተውም። ስለዚህ ተስፋ ካልቆረጣችሁ፣ ትዕግስት ካላችሁ የማትደርሱበት ነገር የላችሁም። የምርም ትደርሳላችሁ። ምክንያቱም እናንተ በጣም ጀግናና በጣም መልካም ሰዎች ስለሆናችሁ፣ ከራሳችሁ ትታችሁ ለሰው የምትኖሩ ሰዎች ስለሆናችሁ ምንም አይነት ነገር ቢፈጠርም ወደኋላ እንዳትሉ። ደግሞም ይቻላል። የማይቻል ነገር የለም ብዬሻለሁ ቅድም። ሁላችንም ዋጋ ከፍለን ነው እዚህ የደረስነው። ስለዚህ ዋጋ ያልተከፈለበት ነገር ምንም ነው። ዋጋ ከፍለሽ ደግሞ ስታገኙ ገንዘብሽንም ጊዜሽንም ምንም ሁሉን ነገር ስታገኙ በጣም ደስተኛ ሆነሽ ህይወትሽ ይቀጥላል። ስለዚህ ይችላሉ፣ ተስፋ እንዳይቆርጡ። በተለይ አሁን ስፔሻሊ ዱባይ ላይ አበሻው በጣም እየተንቀሳቀሰ ነው። በጣም ደስ የሚል ጊዜ ነው። ማርያምን ነው የምልሽ። ብዙ ልጆች እየተለወጡ ነው፣ እያየኋቸው እየተለወጡ ነው። እውነት ነው ነበር። እሺ ሳርዬ፣ አሁን እንግዲህ አጭር ጥያቄዎች ነው የምጠይቅሽ። ማሰብ የማይፈልግ ጥያቄዎች ነው። ወዲያውኑ ስጠይቅሽ ወዲያውኑ መልሽው፣ ያለምንም ማሰብ ማለት ነው። ለእረፍት እንዲሆን ያክል ነው። እሺ ዝግጁ ነሽ ሳርዬ? አዎ። ሻይ ቡና ወይስ ቡና ወይስ ሻይ ስልሽ አንዱን ነው የምትመርጭው? ቶሎ ሳታስቢ ቶሎ ነው የምትመርጭው? ሻይ ቡና? ቡና። ክትፎ ጥብስ? ጥብስ። እሺ ፍላት ጫማዎች ወይስ ደግሞ ሸራ ጫማዎች? የምትወጃቸው ነገሮች አንዱን ነው። ፍላት። ሽሮ ወይስ ዶሮ? ዶሮ። ጠላ ወይስ ጠጅ? ሁለቱም እንትን አለ። ሁለቱም ነው። ሁለቱንም እንትን አለ። ሙዚቃ ወይስ ፊልም? ማሬ ሙዚቃ፣ የሀገሬ ሙዚቃ። ባህላዊ ልብስ ዘመናዊ ልብስ? ሆይ ባህላዊ ውዴ፣ ምን ዘመናዊ። እዚህ 6 ጥያቄዎች ነበር ያዘጋጀሁትኝ፣ እሱን መልሰሻል። ምንም ሳታስቢ ጠቅጠቅ አድርገሽ ነው የመለስሽው። እሺ ወደ ቀጣዩ ጥያቄ ከማለፋችን በፊት ውዶቼ፣ ይህ ፕሮግራም ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ነው። ባለፈው ሳምንት ነው እንዳያችሁት የተጀመረው። እንግዲህ የባለፈው ሳምንት እንግዳችን ዶክተር ሀቢባ ነበረች። በዛሬው ደግሞ እንግዲህ ብዙዎቹ ገምተዋል። አብዛኞቹ ኮመንት ላይም ሳሪ ናት እያሉ ኮመተው ነበር። እንዳላችሁትም የዛሬ እንግዲህ ሳርዬ ናት። ይህም ፕሮግራም ሁሌ ቀጣይነት ስላለው ሰኞ ስለሆነ የሚቀርቡት እንግዶቹ እንዳያመልጣችሁ የምትፈልጉ ከሆነ ሁላችሁ መሲ ሀበሻን እኔን ፎሎ በማድረግ ፕሮግራሙን መከታተል ትችላላችሁ ማለት ነው። ታብታብ እያደረጋችሁ ፕሮግራማችንን ተከታተሉ። የተወሰኑ ጥያቄዎች ይቀሩኛል። ከዛ በኋላ ደግሞ 5 እድለኛ ሰው ሳርዬን አግኝቶ ማያቅ ሰው እንዲሁ ሳሪን ባገኛት ይህን መጠየቅ ፈልጋለሁ የሚል ሰው እየገባ ገስት ላይ ሳርዬን ጥያቄ ይጠይቃል። ፕራይቬት ነገር አይመለከተንም። የግል ህይወቷ እኔ እስካሁን የግል ህይወቷን አልጠየኳትም። ኖርማል ጥያቄ ግን መጠየቅ ትችላለች።